ዘጎንደር በአታ ወዳግም ሐነጻ ዘአንቃዳ ኪዳነ ምሕረት አቤት ወድሜጥሮስ ሲተክሏት መናኔ ተክለ ሃይማኖት ሲገድሟት የጽዮን ሞገሳን መሬት አምሳውን መሬት ለመምህር አምሳውን ዳሯን 50 መሬት ለመምህር ማደሯ ጉማራን ማድረግ ጉማራን መስክየን ይህንን መሃሏን ገነት ዳሯን እሳት አንድ 3 ሊቃነ ጳጳሳት 5 ቆሞሳት 12 ህጋውያን ይህን ያፈረሰ አንድ ግንዘት አንድ ሰዓታት 2 ጽዋ ይህን ያፈረሰ ውጉዝ ከመአሪዎስ እሱር ከመዲያብሎስ ብለው ወግዘው አበምኔቱ አባ ወልደ ሚካኤል የሰሩት እንዲህ ናቸው የሚባሉ ዘወጻት ዘጎንደር እቺናቸው አሁን እንግዲህ የሰሰሩ ማለት ነው። በቅድመ ህንጻ ለመቅደስ ዘጎንደር ባታ ወዳግም ሐነጻ አንቃዳ ኪዳነ ምሕረት አቤቱ ሜጥሮስ ሲተክሏት መናኔ ተክለ ሃይማኖት ሲገድሟት የጽዮን ሞገሳ መሬት የጽዮን ሞገሳ 50 መሬት ለመምህር 50 መሬት ለመስዋዕት ጉማራን መስክየን ይህን በማድረግ ገነት ዳሯ ገነት ማማሳት በማድረግ ጨርሰዋል። ይህ እንግዲህ እንደሰማችኋቸው ሲናገሩት የነበረ የቤተ ክርስቲያኗን ታሪክን ወክሎም ይህን እንዳለ ሆኖ ይህ መጻሕፍት የሚታዩት ብራና መጻሕፍት እነኚህ ደግሞ የነሐስ መስቀል እንደገናም ደግሞ እንደምታዩቸው እነኚህ የነሐስ መስቀል ናቸው። አብረው በቤት እንደምታዩተኝ በዋና ምክትል ሊቀመንበሩ ቤት በሚገኙበት ሄደን ነው አሁን ጉብኝት እያደረግን ያለነው። ይህንን ሁሉ ነገር ያለውን ነገር ደግሞ ከእኒህ አባት እንሰማለን። የሰማችሁት እስካሁን ባለው ነገር የተገደመችበቱ ዓመተ ምህረት ነው። ዓመተ ምህረቷ ከስንት እስከ ስንት ነው ያሉን አባታችን? የተገደመች በ32 ነው። የሁለተኛው የመጀመሪያው በአፄ ይኩኖ ተተከለች። የተተከለችው በአፄ ይኩኖ የተገደመችማ በአፄ ይስሐቅ ዘመነ መንግስት የተገደመችው በአፄ ይስሐቅ ዘመነ መንግስት በዘመነ አጸባ የተገደመች። ሁለተኛ የታደሰች በ32 ዓመተ ምህረት እድሳት የተደረገላት ማለት ነው። እንግዲህ ተመልካቾቻችን እንዳያችሁተኝ ያለውን ነገር እያያችሁ ነው። ንዋየ ቅድሳቶቹ በየሰፈሩ እንደዚህ ሆነው ባሉበት ሰዓት ይህ ሁሉ መንስኤው የሆነው ደግሞ ቤተክርስቲያኒቷ ሀብለ መሰራቷ የተነሳ ነው። እንደምታዩቸው እነኚህ አይሩግ አባቶች ያለውን የቤተክርስቲያኑን ታሪክ እየነገሩን ነው። በየእንትኑ ደግሞ ያሳዩናል ማለት ነው። እናያቸዋለን።